በተመሳሳዩ ተጨማሪ ወንጀል ተፈጸመ። ሰላም የዜና ሰሚ ቤተሰቦቻችን እንደምን አላችሁ? የዕለቱን ዜና ይዘንላችሁ መጥተናል። እስከ ፍጻሜው አብራችሁን ቆዩ። አሁን የሶሻል ሚዲያ እውቅና ለማግኘት ሲባል ወጣ ያሉና ያልተለመዱ አንዳንዴም ድፍረት የተሞላባቸውን ድርጊቶች ሰዎች ሲፈጽሙ ማየት እየተለመደ መጥቷል። ይህ ድርጊትም አለፍ ብሎ ሰዎችን ያልጠበቁትን ዋጋን እንግልት ሲያስከፍላቸው እየተመለከትን ነው። ከሰሞኑ የአዲስ አበባ ፖሊስ ኮሚሽን ያስታወቀው መረጃ ይህን ያሳያል። በቲክቶከር አቤኔዘር ተስፋዬ፣ ጌትነት ደምለው፣ ሸጋው ጫኔና ሙሐመድ ሐምዛ ላይ የአዲስ አበባ ፖሊስ ኮሚሽን እነዚህን ተጠርጣሪዎች በቁጥጥር ስር ማዋሉን ተሰምቷል። እንግዲህ በማህበራዊ ሚዲያዎቻችን እንደምናየው እነዚህ መረጃዎች ከሰሞኑ ሽፋን ሆነዋል። ግለሰቦቹ የቀድሞውን የደንብ ልብስ አመሳስለው ለመልበስ ህዝቡን ሲያሳስቱ ነበር በማለት ክሱ በቁጥጥር ስር ማዋሉን ነው የገለጸው። እንደ ተቋሙ ገለጻ የባለስልጣኑ ሰራተኞች አላስፈላጊ ተግባራትን እንደፈጸሙ በማስመሰል የሱቅ ማስታወቂያ ሰርተዋል። በዚህም ተግባራቸው በርካታ ሰዎችን ማሳተፋቸውና ተጠርጣሪዎቹ አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝ አሳውቀዋል። ሸቀጣ ሸቀጥን የጫነ አንድ ካሲኖ በግሩፕ ተደራጅተው በላንድ ክሩዘር በመምጣት የመከላከያና የትራፊክ ልብስ በመልበስ አባል ገጭተው ነው ያመለጥከው በማለት ሹፌር እና ረዳቱን በላንድ ክሩዘር ጭነው መኪናውን በሌላ ሹፌር ነድተው ሸቀጡን ሸጠው መኪናውን ጎሮ አቁመው መሰወራቸው ይታወሳል። ታዲያ እነዚህ ሰዎች በዚህ ሳምንት ሌላ የመኪና ሹፌርና ረዳትን አፍነው መኪናውን በሌላ ሹፌር እያስነዱ ሲወስዱ በላንድ ክሩዘር ውስጥ ያለውን ረዳት መኪናው እየሄደ ወርውረው ሲጥሉት በሌላ መኪና ተገጭቶ ሕይወቱ ሊያልፍ ችሏል። በሚያሳዝን ሁኔታ የዘረፉትን ሸቀጥም ለሚረከባቸው ነጋዴ እያራገፉ ባሉበት ቅጽበት ፖሊስ በቁጥጥር ስር ሊያውላቸው ችሏል። ያልተጠበቀው ነገር ታዲያ ይህ በወንጀል ሲጠቀሙበት የነበረው ላንድ ክሩዘር መኪና ንብረትነቱ የኢትዮጵያ የንግድ ባንክ ሆኖ መገኘቱ ነበር። በዚህ ተግባር ላይ የባንኩ ጥበቃ ከባንኩ እውቅና ውጪ መኪናውን ላልተፈቀደለት ዓላማ በማዋል ከወንጀለኞቹ ጋር ሲተባበር እንደነበር ነው የተገለጸው። ተጠርጣሪዎቹ 11 ሲሆኑ እያንዳንዳቸው የየራሳቸውን ሚና በመጫወት በትብብር ወንጀሉን እንደፈጸሙት ነው የተናገሩት። ከተጠርጣሪዎቹም ውስጥ የፖሊስ አባል እንደሚገኝ ተገልጿል። ውድ ዜና ሳይ ቤተሰቦቻችን እንግዲህ የዛሬው የዕለት መረጃችን ይህን ይመስላል። በሌላ መረጃ እስክንገናኝ ድረስ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ጠብቁን። ቸር ቆዩን።